ረጅም ሰዓት ስልክ በማውራት ሌሎችን የሚረብሽ ሰው። የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት ረጅም ሰዓት ስልክ በማውራት ሌሎችን የሚረብሽ ሰው። እንዲህ ያለ ሰው የሚደውልለት ሰው በእንቅልፍ ላይ ምግብ እየበላ ከእንግዶች ጋር ተቀምጦ ሊሆን ይችላል። ወይም ደግሞ አንድ አጣዳፊና ጠቃሚ ሥራ እየሠራ ሊሆን ይችላል። ይህ ሰው አድማጩ እርሱን ለማድመጥ ጊዜ ኑሮ ወይም አይኑሮ ሳይጠይቅ ማውራቱን ይቀጥላል። ስነ ምግባር ይህንን ከማድረግ ቢከለክልም እንኳን ከዚህም በተጨማሪ ድምፁን ከፍ አድርጎ ስለሚያወራ ስልኩን ያነሳው ሰው በዚያ ያሉት ሰዎች ሊያውቁ የማይገባቸውን ምስጢር እንዲሰሙ ያደርጋቸዋል።